ዩቲዩብን ስጀምር በምክንያት ነው። ያለንበት ዘመን የሚዲያ ነው። ስንቱን አሳለፍነው በማናውቀው፣ ስንቱን አሳለፍነው በበረሃው። የገባው ሰው ይላል ዩቲዩብ ይመራ። ቅመሞቼ አሁን ነው ጊዜው። እንዴ እኛ ከእህቶቻችን አንማርም እንዴ? እህቶቻችን ተመልከቷቸው። 12 ዓመት 13 ዓመት እንደ ቀልድ እየተቆጠረ እዚህ እየበሰበሱ ነው ያሉት። 5 አይራቸው 5 እስኪ ዩቲዩብን የጀመሩ ልጆችን ተመልከቱ። በ2 ዓመት ውስጥ እንኳን ለራሳቸው ሌሎቹ አይተርፉም። እኛ ከማናንሳለን? ከነሱ በስተጀርባ ያለው ማን ነው? እኔ እኮ ነኝ፣ እኛ እኮ ነን እኮ። ሁላችንም ውስጥ ያለ እኮ ልባችን ውስጥ ያለ ነገር እኮ ነው፣ ግን አልተገበርነውም። ለምን? ሰው ምለኛል እስከ መቼ? ሰው ምለኛ ማለታችን እኮ አሰደደን እንጂ ምን ጠቀመን? አንገን መንፈሳችን እኮ አሰደደኝ እንጂ ምን ጠቀመኝ? ምንም እኮ አልጠቀመኝም። ብዙዎቻችን ችግር ማለት ነው። ካሜራ አያምርም፣ አይዲያ የለኝም፣ ማይክ የለኝም። እስካለባባችን ጭምር ልናወራ እንችላለን እኛ። ምክንያት በቃ ያለ መጀመር ለምረ ምን ሞኘው ለምረ አቆራጥ መንገድ ማንፈልገው። እኛም እኮ ወጣት ነን፣ እኛም እኮ ሰው ነን፣ ይገባናል እንዴ? ለምን? እስኪ እኔን ተመልከቱኝ። ማዱ ከበገዛችልኝ ዩኒፎርም ፋፋሽ ብዬ መጣሁ፣ አወራለሁ። ማንም ይከለክለኝ? ህይወት አስተምራኛለች፣ አወራለሁ እንዴ? ሰው መች እንደምጠራኝ አስተምራኛለች። ሰው መች እንደምወደኝ፣ ሰው መች ለእኔ እንደሚያሽቃብጥልኝ አስተምራኛለች። ህይወት አወራለሁ። ማንም ይከለክለኝ? ስልኬን በመውረድ በስልኬን እየቀረጽኩ ያለሁት። አልቀርጽሽም አላለኝም፣ ይሄው ቀረጸኝ። ስልኬ ተጋናን አይደለም፣ ስልኬ ማንም ነው። ማይክ ድምፅ እንደ ሌሎቹ እንደ ጉርምርም ብሎ አልወጣም፣ አላማረም። ይሁን ማንም ሰው ኖሮት አልጀመረውም። አይዲያ የራሳችን እንኳን ብናጣ የሌላ ሰው የለም። የሌላ ሰው እኮ እየሰራ በ3 ወር ውስጥ ማለት ነው 100 የገባ ሰው እኮ አለን፣ ያውቃለሁ። እስቲ ተመልከቱ። አይዲያ፣ ይሄም አይዲያ ነው። በቃ አለቀ፣ አይዲያ ነው ይሄም። እኔስ ከሌሎች ጋር አንሳለሁ። ዲግሪ እኮ አልጠየቀኝም። እስካሁን ዝምታ አይበቃኝም። አንገት መድፋት የምጠቀመኝ ሶመረኛን እዛ ጋር አስቀምጬው መጣሁ። በቃ ጠቅመኝም አይመለከተኝም፣ አለቀ። ይሄ እኔ እኮ አሁን ነገር እኮ ሁላችንም ፖስት ያለ ነገር ነው። ግን ምንድነው? ፈርተናል፣ አልተገበርነውም። በቃ ሶመረኛ አለ፣ አሁን ውስጣችን አለ። የምርን የሰውን አየሁት፣ በቃ አየሁት። ሰው ነገር በቃኝ አልኩኝ። ይሄው መጣሁ። ምን ሆንኩኝ? ተመልከቱኝ። በነንኩኝ፣ ተነንኩኝ። ማማ ምን ሆንኩኝ? ምንም አልሆንኩኝ። የምሬን ነው። ገና ይሃ ነው። ገና አለ፣ ገና ስንት ነገር አለ። ገና ለምን እዞራለሁ? ገና ብዙ ነገር ይጠብቀኛል፣ እሰራለሁ። እኔም ወጣት ነኝ፣ ምን ያንሰኛል?